ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የቻናል ቤተሰቦች እንደምን ሰነበታችሁ? ባለፈው በአዲስ ርዕሰ ጉዳይ ተገናኝተን የተመማርነ ሲሆን ዛሬ ደግሞ በሌላ ርዕሰ ጉዳይ ተመልሻለሁ። ውድና የተከበራችሁ የቻናል ቤተሰቦች እንኳን ደስ አላችሁ እያልኩኝ የዛሬው ርዕሰ ጉዳያችን የሚሆነው የ2026 የአሜሪካን ቪዛ ወይም ዲቪ ሎተሪ ስለወጣ እሱን እንዴት ቼክ ማድረግ እንችላለን የሚለውን አንድ ባንድ እናያለን ማለት ነው። እስከ ቪዲዮ ፍጻሜ እንድትከታተሉኝ በአክብሮት ጋብዛለሁ። በመጀመሪያ ወደ ስልካችን ወይም ደግሞ ወደ ኮምፒውተራችን ጎግል በመሄድ ሰርች ባሩ ላይ ዲቪ ሎተሪ ብለን እንጽፋለን ማለት ነው። ዲቪ ሎተሪ 2026 ሪዛልትስ ብለን እንደጻፍን ሰርች እንዳደረግነው በቀጥታ ይመጣልናል ማለት ነው። እንደምትመለከቱት ዲቪ ሎተሪ 2026 ሪዛልትስ የሚለውን አንዴ ክሊክ እንዳደረጋችሁ ኤሌክትሮኒክስ ዳይቨርሲቲ ቪዛ ፕሮግራም የሚል ይመጣላችኋል ማለት ነው። ይህንን በቦክስ ውስጥ የምትመለከቱትን በመጀመሪያ አንዴ ክሊክ ታደርጉታላችሁ ማለት ነው። ኤሌክትሮኒክስ ዳይቨርሲቲ ቪዛ ፕሮግራም የሚለውን ክሊክ እንዳደርጋችሁት በዚህ መልኩ ያመጣልናል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንደምትመለከቱት ቼክ ስታተስ የሚል ይመጣል ማለት ነው። ክሊክ ዘ ሊንክ ቢሎው ቱ ክሊክ ዲቪ 2026 ኤንድ ዲቪ 2025 ኢንትራንስ ስታተስ ይላል። ይህንን እንግዲህ ቼክ ስታተስ የሚለውን አንዴ ክሊክ እንዳደርጋችሁት ዊልከም ይለናል። ዊልከም ብሎ በዚህ መንገድ የ2026 ዲቪን ያመጣልናል። ኮንቲኒው የሚለው እንደነካ ነው በዚህ መንገድ ያመጣልናል ማለት ነው። የተወደዳችሁና የተከበራችሁ የቻናል ቤተሰቦች እንግዲህ ኮንፊርሜሽን ናምበራችሁን ወይም ደግሞ ኮንፊርሜሽን ኮዳችሁን ማለት ነው ስትሞሉ እዚህ ላይ 13 ዲጂት እሱንም በትክክል ታስገባላችሁ ማለት ነው። ይህንን 13 ዲጂት ኮንፊርሜሽን ናምበራችሁን እንደምትመለከቱት አቅጣጫው የሚያመለክተው ቦታ ላይ ክሊክ ታደርጉና በትክክል ታስገቡታላችሁ። ይህንን ኮንፊርሜሽን ኮዳችሁን ወይም ደግሞ ኮንፊርሜሽን ናምበራችሁን በትክክል ካስገባችሁ በኋላ በሁለተኛ ደረጃ ምንድነው ላስት ኔም ይላል ወይም ደግሞ ፋሚሊ ኔም የአያታችሁን ስም በትክክል ስትሞሉ የሞላችሁትን የአያታችሁን ስም ወይም ደግሞ የጻፋችሁትን ፊደሉን ሳትሳሳቱ እዚህ ላይ በትክክል ታስገባላችሁ ማለት ነው። እንደምትመለከቱት አቅጣጫው ከሚያመለክተው ላይ በትክክል የአያታችሁን ስም ካስገባችሁ በኋላ በሶስተኛ ደረጃ ይርስ ኦፍ በርዝ ይላል። የተወለዳችሁበትን ዓመተ ምህረት እዚህ ላይ በተመሳሳይ በድጋሚ በትክክል ታስገባላችሁ። ይህንን ዓመተ ምህረቱን በትክክል ስትመዘገቡ ወይም ደግሞ ዲቪ ሎተሪ ስትሞሉ የሞላችሁትን ዓመተ ምህረት መሆን መቻል አለበት። ከታች አውታንቲኬሽን ኮድ አለ። ይህንን አውታንቲኬሽን ኮድ በትክክል የእያንዳንዳችሁ ኮድ የተለያየ ስለሆነ በትክክል ባዶ ቦታው ላይ ታስገቡና ሳብሜት ትሉታላችሁ ማለት ነው። ስለዚህ ወደዳችሁና የተከበራችሁ የቻናል ቤተሰቦች ሳብሜት እንዳላችሁት የተመረጣችሁ ከሆነ ኮንግራጁሌሽን ዩ ሃቭ ቢ ሴሌክትድ ብሎ ይጽፍላችኋል ማለት ነው። አልተመረጣችሁ ከሆነ ደግሞ ኖት ሴሌክትድ ብሎ ይጽፋል ማለት ነው። በዚህ መንገድ ማግኘት ትችላላችሁ። ከዛ ውጭ ደግሞ በሁለተኛ ደረጃ ኮንፊርሜሽን ኮዳችሁ ወይም ደግሞ ኮንፊርሜሽን ናምበራችሁ የጠፋችሁ ከሆነ በቀጥታ ከመጀመሪያው ጋር ተመሳሳይ ስለሆነ ኤሌክትሮኒክስ ዳይቨርሲቲ ቪዛ ፕሮግራም የሚለውን ክሊክ ታደርጋላችሁ ማለት ነው። ይህን ክሊክ እንዳደረጋችሁ በዚህ መንገድ ያስገባችኋል ወደ ውስጥ ማለት ነው። ዜን በመቀጠል ምን እናደርገዋለን? ቼክ ስታተስ የሚለውን አንዴ ክሊክ እናደርጋለን። ቼክ ስታተስ የሚለውን ክሊክ እንዳደረጋችሁት ቀጥታ ወደ ውስጥ ያስገባችኋል። ኮንቲኒው ትሉትና አሁንም ኮንቲኒው እንዳላችሁት ቀጥታ ወደ ዋናው ዌብሳይት ወይም ደግሞ ወደ ዋናው ድረገጽ ያስገባችኋል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ኮንፊርሜሽን ኮዳችሁን ረስታችሁት ወይም ደግሞ ጠፍቷችሁ ከሆነ ምንድነው ፎርጎት ኮንፊርሜሽን ናምበር የሚለውን ሳጥኑ ውስጥ ወይም ቦክስ ውስጥ የምትመለከቱትን አንዴ ክሊክ እናደርጋለን ወይም ደግሞ ክሊክ ታደርጋላችሁ ማለት ነው። ሎድ ያደርግልንና በዚህ መንገድ ያመጣልናል ማለት ነው። 2026 2025 እና አዘር ብሎ ያመጣልናል ማለት ነው። ቬሪፋይድ ኢንትራንት ይለናል። እንግዲህ ቀጥታ ከታች እንደምትመለከቱት እኒህን ፕሮሲጀሮች በሁለተኛ ደረጃ ያሉ ፕሮሲጀሮችን በትክክል ትሞላላችሁ። ላስት ኔም ወይም ፋሚሊ ኔም የአያታችሁን ስም በትክክል ስትመዘገቡ የሞላችሁትን ስም ታስገባላችሁ ማለት ነው። ከዛ በካፒታል ሌተር ነው የምታስገቡት። ወረድ ብሎ ደግሞ በሁለተኛ ደረጃ ፈርስት ኔም ይላል። የራሳችሁን ስም በተመሳሳይ በትክክል ታስገባላችሁ። ፈርስት ኔም የሚለውን በትክክል ታስገባላችሁ የራሳችሁን ስም በካፒታል ሌተር። ከዛ ሚድል ኔም የአባታችሁን ስም በትክክል በካፒታል ሌተር ታስገባላችሁ ማለት ነው። እንግዲህ ውድና የተከበራችሁ የቻናል ቤተሰቦች በትክክል ከራሴ ስም እስከ አያቴ ስም በትክክል አስገብቻለሁ። ከዛ በመቀጠል ምንድነው ዴዝ ኤንድ በርዝ ሬት ይላል። የተወለዳችሁበትን ቀኑን ወሩንና ዓመተ ምህረቱን በተመሳሳይ በትክክል ታስገባላችሁ። ዲቪ ስትሞሉ የሞላችሁትን ቀን ወርና ዓመተ ምህረት ማለት ነው። ከዛ በመቀጠል ኢሜል ናምበራችሁን በትክክል ታስገባላችሁ። እንግዲህ
ኮንፊርሜሽን ናምበራችሁ በኢሜይላችሁ አማካኝነት ነው የሚገባላችሁ ማለት ነው። ከዛ ወረድ ብላችሁ አውተንቲኬሽን ኮድ እዚህ ላይ እንደምትመለከቱት ይህንን ኮድ በትክክል ካስገባችሁ በኋላ ሳብሚት ትሉታላችሁ ማለት ነው። ይህንን ኮድ በትክክል አስገብታችሁ ሳብሚት እንዳላችሁት በቀጥታ ወደ ኢሜይላችሁ ኮንፊርሜሽን ኮዳችሁ ይላካል ማለት ነው። ከዛ ኮንፊርሜሽን ኮዳችሁን በመጀመሪያ ደረጃ እንዳሳየኋችሁ ኢሜይላችሁ የተላከውን ኮንፊርሜሽን ኮድ ወይም ደግሞ ኮንፊርሜሽን ናምበራችሁን በቀጥታ ኮፒ ታደርጉና በቀጥታ እዚህ ላይ ፔስት ታደርጉታላችሁ። ከዛ በመቀጠል መመረጥ አለመመረጣችሁን እዚህ ላይ መመልከትና ማየት ትችላላችሁ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ለዚህ ቻናል አዲስ የሆናችሁ አዳዲስና የቴክኖሎጂ መረጃዎች እንዲደርሷችሁ ከፈለጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰቡ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። በሌላ ርዕሰ ጉዳይ እስከምንገናኝ መልካም ጊዜ። ባይ ባይ።